አስወጣኝ እየተለመነበት ሁሉ ነበረ ቤተክርስቲያን ላይ ስዊድን ላይ አለች ያክስታችን ልጅ እባካችሁ አስቆሙ እሱ እየተቀበረ ለምንድነው እንዲለመን የምታረጉት ብላ ሁሉ አስቆማለች ሲቀጥል ደግሞ 80% እኮ ይሄ ጉዳይ ሳባን ታዲያ ምን አገባት አሁን ሳባ እዚህ ጋር ነው ስለሚያስጠይቃት ጉዳይ ነው ስለሌላው ሌላ ቀን አውሪ እሷ አሁን ስላለች ጉዳይ ብቻ እኮ እሷውን ላለችው ነው የመለስኩልሽ ያለው ሀቡዬ ተንደገና ደግሞ ኖ አትለምኝበት እኛ ጓደኞቹ እንወሰድ አዋተን ሲሏት በፍጹም አይሆንም ብላቸዋለች መልስ ማናት የለመነችበት ቤተክርስቲያን ላይ ፎቶ ተለጥፎ ማኮ ሳባ ራሷ ባለቤቱ ኢንግላንድ ማርያም ቤተክርስቲያን ላይ ማርያም ሳባ ቆማ ወይ አንዴ ኤልሳ እየተደማመጠ ሳባ ቤተክርስቲያን በር ላይ ቆማ የወንድምሽን ፎቶ ለጥፋ ስለሞታ ስክሪኑን ወስድበት እርዱኝ እያለች ስትለምን ያለ ቪዲዮ አለ ማስረጃ ያው ከጓደኞቹ የተረዳሁትን ነው እየተናገርኩኝ ያለው በወሬ ሰው አይከሰስም ማማሪ እሺ አሁን እኔ እየጠየቅኩ እሺ ይሁን የዚች የእናት እንባ እናት መቼም እናት ነች አይደለ እኔን ትተወኝ እኔ ችግር የለውም እኔ ምናልባት ፈጣን ስለሆንኩኝ ለነገሮች እዚህ ጋር ያለሁት እኔ ብቻ ነኝ ቤት ውስጥ ሀቡዬ ወደ ሚዲያም የመጣሁትኝ የእናቴን ጭንቀት አይቼ ነው እናት የሆነው ያውቀዋል ቤት ውስጥ ስኳር በሽተኛ ነች የእውነት ነው የምነግርሽ ብታያት በጣም ነው የምታሳዝንሽ እንደ እናት አንድ እናት ልጄ ድንገት ሞተ ስትባል ምንድነው የሚሰማት ስሜት በምን ሞተ ይኸውልሽ ማሪ አንድ ያዳምጪ ስለ እናትሽ የስኳር ታማሚነት ስለ እናትሽ አሳዛኝነት በሌላ ቀን እናወራበታለን አሁን ኢሹ ቀጥታ አንቺ ሳባ የወንድሜ ኤክስ ዋይፍ የደበቀችው ነገር ስላለ የኢትዮጵያ ሕዝብ ይጠይቅልኝ ብለሽ ነው ሚዲያ ላይ የመጣሽው እሷ ደግሞ መጣ እዚህ ጋር ከሀስ ከፐ ዩኬ ላይ ማያቀኝ ሰው የለም ሁሉም ይመስክር እንዲህ ይሄን አድርጊያለሁ ብላ ጽድት ጥርት ያለ ነገር አስቀምጣለች እዚህ ጋር ከዛ ውስጥ አንቺ ቤተክርስቲያን ላይ ቆማ ለምናበታለች ናችሁ ማስረጃ እስካላመጣሽ ድረስ ውድቅ ነው ሁለተኛ ነገር ደግሞ አስክሬኑን ወንድምሽ ራሱ አታሳይ ስላላት ወንዶቹ አዩ ሴቶች እኛ ስስ ስለሆነን ሴቶቹ አላያችሁ እናትሽ አስክሬኑን አለማየታቸው ነው ምንድነው ጥያቄው አሁን እዚህ ጋር እኔ አሁን እያልኩ ያለሁትኝ እንዴት እንደሞተ ማለት እዛ አሁን ውክልና እኔ ላንቺ ውክልና ስሰጥሽ የሆነ አደጋ ቢደርስ ማን ነው ተጠያቂው አንቺ ነሽ አይደለ እኔ አሁን እያልኩ ያለሁትኝ ከዚህ ሀገርም የወሰደችው የመኖሪያ ፍቃድም ሲያወጣ በሷ ስም ነው ያወጣውና በሷ ስም ነው ሁሉም ነገር ያለው አንዳንድ ጓደኞቹ እየሄዱ በአክም ቤት ሲጠይቁ ሪፈራንስ ነምበር የሚባል አለ መሰለኝ አላቅም እና ያንን ቁጥር ካልያዛችሁ ምንም አይነት መረጃ ልንሰጣችሁ አንችልም ብለው አሉኝ ብለው ሲሉ በስሙ የሆነ ነገር ካለ ዩኬ ላይ ነው ጥያቄው ሪፈራንስ ነምበሩ ኦኬ እሺ ሳባ ይሄ ነገር አለ እንደዚህ የሚባል ነገር አንዴ እንጠይቃታ ሪፈረንስ የሚባል ነገር አለ ያ ነገር ከተሰጣቸው በስሙ ምን ሀብት ምን እንዳለው እሱ ዊኮስ ማየት ይችላሉ ታዲያ በስሙ ምን ሀብት አይደለም አክም ቤት ሄደው ሲጠይቁ በፖሊስ እጅ ላይ እኮ የተያዘ ነገር ነው ማሪ ያላለቀ ነገር እኮ እሷ መስጠታችን መስጠይቃታል እኮ በህግ አይ አክም ቤቱን ነው የምልሽ አቡዬ አክም ቤቱን ሄደው መረጃ ሲጠይቁ እሷ እና እሷ ብቻ ናቸው መጠየቅ የሚችሉት ከሷ በተረፈ ሌላ ሪፈረንስ ነምበር ማያዝ አለባቸው ኔክስት ኦፍ ኪን ነው ይቅርታ ሳባ ኔክስት ኦፍ ኪን ነው አሁን እሷ ሚስቱ ናት ስለሱ ኢንፎርሜሽን ማወቅ የምትችለው አሳልፈው አይሰጡም ለሌላ ሰው እሱ ማለት ነው ለምሳሌ ስለተናገር የትም ቦታ እኮ ዝም ብሎ የሰው ኢንፎርሜሽን ከባለቤቱ ከቤተሰብ አካል ውጭ አንቺ ማነሽ ትባያለሽ ጓደኛ ማነህ አንተ ስለሱ ኢንፎርሜሽን ምን ሰጥክ ይባላል እኮ አይቻልም ራሱ ማለት ነው እሱ ራሱ ሚስቱን ባትሆን እንትን ፈርስ ኪንግ ብሎ የጻፋት ማለት ነው ስለሚተማመንባት እሷን ብቻ ነው እሷን የሰጠው መብቱ ነው ጓደኛ መስጠት ግን እሷን ስላመናት እሷ ቅድሚያ ስለሆነች ነው የሰጣት እንጂ ዝም ብሎ አይደለም የሰጣት እኮ ሲሰጣትም ልግባ ሀቡ እሺ እዚህ ጋር አሁን ኤልሳ ያለችው ቤተክርስቲያን ላይ ተለምኖበታል አሁን ቅድም እንትን ብዬ ነግሬሽ ነበረ መጨረሻ ልወስደው ሐሙስ ተነስተን አርብ ልንገባ ማለት ነው ከፊታችን ያለው ቅዳሜ ነው እናትየው የተነገሩትና በዛን ሰዓት ሄደው ቤተክርስቲያን እውነቷን ነው ሄደው ቤተክርስቲያን ትንሽ እንኳን ቢገኝ ብለው ሲሄዱ ቤተክርስቲያኑ ራሱ ከልክሏል አዎ ፎቶ ተበትኖ ነበረ አዎ እና ተከለከለ ለምን የሚወጣ ነገር አለ መጀመሪያ
ከቤተ ክርስቲያን ዝም ብለሽ ሄደሽ እንደዚህ አለ ብለሽ አትለምኝም። ይሄ ዝም ብሎ እንትን አይደለም፣ ያስቀጣቸው እነሱንም። ይሄ ሰው የእውነት ሞቷል አልሞተም ማን ነው ምንድነው ማወቅ አለባቸው አይደል እንዴ? ዝም ብለሽ ሄደሽ እንትን አትይ። ተከለከሉ ማለት ነው። ከዛ ተከለከሉ፣ የሳባ ተከለከለ። ልጆቹ እንደውም አሉ 300 ፓውንድ እስኪቺ ከኛ እንትን የወጣች ናት እቺ ካገዘች ብለው 300 ፓውንድ እንኪ ብለው ሰጥተውኛል። የቤተ ክርስቲያን ዘማሪ ነው ልጁ። ፈቃደኛ ከሆነ አንቺ ጋራ በቴሌፎን ማውራት ይችላል ማለት ነው። አንድ ሁለተኛ ነገር ደግሞ ለሰው እንደዚህ ለጓደኞቹ እንደዚህ ያሰብ ይሄ እኮ ፕራይቬሲ ነው። ሁለተኛ ነገር ደግሞ ማን ነው እኔን ደውሎ ሳባ እንዴት ነሽ ምን አለ ስለ ኬዙ ብሎ እኮ የጠየቀኝ ሰው የለም እንዴ? ሳይጠይቀኝ እኔ ፓብሊክ እያወጣሁኝ የሰው ልጅ እንትን እያወጣሁ እንደዚህ እኮ ተደረገ እያልኩኝ በየኦንላይን ወይ በየቲክቶክ ላይ መበተን አለብኝ እንዴ? ይነው የለብኝም። ፓስፖርት አለች፣ ፓስፖርቱ ጠፍቷል። ፓስፖርቱን የት አገኘችው? እንደመጣ እዚህ ቤት ፓስፖርቱ ልክ ሲመጣ የሱ ማለት ነው። ፓስፖርት መጣ፣ እሱ ስራ ነው ቤት እስከሚገባ ድረስ። ወይ ፓስፖርት እኮ መጣ ስለው በእናትሽ ፎቶ አንስተሽ ላኪልኝ አለኝ፣ ዋትሳፕ ላይ ማለት ነው። እሷ እንዴት እንዳገኘችው ከዋትሳፕ ላይ ፌስቡክ ላይ በተነችው። ቅድም ስትናገር ነበረ። ከዛ ደነገጥኩኝና እንደውም እንትኑ ካለ ሼር ባደርጉላችሁ። ከዛ እንዴ ምን እያደረግሽ ነው ኤልሲ? ይሄ ነገር እኮ የእሱ ፐርሰናል እንትን ነገር ነው እኮ ዛሬ ባይኖር ይሄ ነገር እኮ ጥሩ አይደለም። ለምንድን ነው ያወጣሽው ስላት ልጄ እኮ ነው ሲነካካ ጌም ሲጫወት ፖስት ያደረገው አለችኝ። ስትለኝ እንዴት ሳገኘሽው? ይሄ እኮ እኔ እንትን ላይ የነበረ ነገር ነው ብዬ ስጠይቃት አይ እንደዚህ እኮ ነበረ እኮ ምናምን አለችኝ። ኦኬ ችግር የለም የአክስቴ ልጅ ላኪልኝ ብሎ ነው ምናምን አለችኝ ማለት ነው። አይ ይሄ ነገር ግን ፐርሰናል እንትን ስለሆነ ፕሊስ እንደዚህ አይነት ነገር ኦንላይን ላይ ፖስት አታድርጊ አልኩና በቃ ይሄንን ነው እንትን ያልኩት። ሁለተኛ ነገር ስለ ፓስፖርት ስለምናምን ይሄ ልጅ እኮ ሞቷል። ፓስፖርቱ አሁን ለሱ ምንድን ነው ተመልሶ መጥቶ ትራቭል ያደርግበታል እኮ። ይሄንን አንዴ ኤልሳ ልጠይቃት። የወንድምሽ አስክሬን ነፍሱን ይማረውና በኢትዮጵያ ፓስፖርት ገባ፣ በዩኬ ፓስፖርት ገባ። ለእናንተ ማተር የሚያደርገው ምንድን ነው ማለት? በኢትዮጵያ ፓስፖርት ያስገባችሁ የሆነ የደበቀችው ሀብት ንብረት ዩኬ ላይ አለው ብላችሁ ነው የምታስቡት? ምንድን ነው እኔ ልጆቼን ነው የምልሽ። አሁን ሁሉንም እያየው ነው ኮሜንት ላይ። እኛ የገንዘብና የገንዘብ ችግር አይደለም የወንድሜን አሟሟቱን በቃ ሌላ ምንም አይነት ነገር የለም። ገንዘብ ምናምን የሚባለው እኮ አልጠየኩኝም። እኔ ከዚህ በፊትም ጠይቂያታለሁ። ሳባ እንዴት ነው ውጤቱ? 5 ወር እና 6 ወር ገደማ ላይ ማለት ነው ስጠይቃት እንዳልኩሽ ቅድም ስልኬ ተበላሽቶ ነበረ ብላን የመለሰችልኝ ማለት ነው። አሁንም ስጠብቅ ምንም አይነት መልስ አጣሁኝ ማለት ነው። ወንድሜ የሚልክልኝ ምርመራው ገና እኮ አላለቀም ማለች እኮ። ካላለቀ እሷ ምን ታርግ? ከፖሊሶቹ ከመርማሪዎቹ አካላት የመጨረሻ ውጤት ካልተሰጣት እሷ ምን ታድርግ? ሲሞት ቤቱ ላይ ብትኖር እሺ ገላው ነው ትላላችሁ። ቤት ውስጥ አልነበረችም። እሱ የሞተው ጓደኞቹ ቤት በር ውጪ። እሷ ከተለያዩ 2 ዓመት የነገራት እንኳን ፖሊስ ነው ቤቷን መጥቶ አንኳኩቶ የነገራት። በዛ ላይ ተለያይተናል ምን አገባኝ ብላ ቁጭ አላለችም። ጊዜዋን ህይወቷን አቁማ ኢትዮጵያ ድረስ አምጥታ ለሀገሩ አፈር አበቃችሁ። ለዚህ እኮ ልናመሰግናት እኮ ነው የሚገባው። እኔ ህይወት አለኝ፣ ስራ አለኝ፣ ልጅ አለኝ፣ ስለዚህ ሶሪ ሌላ ሰው ጠይቁ ብላ እኮ በኢትዮጵያውያን እርዳታ ተለምኖ እኮ ሌላ ሰው ገንዘብ ተከፍሎት ባዳ ይወስድ ነበር እኮ። ግን እሷ ህይወቷን አቁማ ስራዋን ምኗን አቁማ መጀመሪያ አመጣችሁ እኮ ለእናንተ አስክሬኑን አምጥታ እኮ ለሀገሩ አፈር አበቃችሁ። ለዚህ እኮ ልናመሰግናት ነው። ነገ እኮ እንደዚህ ሰብአዊነት ሊጠፋ እኮ ነው። ሰው የሚረዳ ሰው ልናጣ እኮ ነው። እቺ ሰው ያለምንም ጥቅም ሰብአዊነት ብቻ ስላሳለፉት ጊዜ ብቻ ይህንን አድርጋ ለምን ትወጫለሽ? ሀቡዬ አንድ ነገር ንገርሽ። እዚህ ጋር ምን ተብዬ ተጠየቅኩኝ መሰለሽ? እዚህ ውስጥ አለች፣ እኔ እንጃ ስሟ ማን እንደሆነ አላስኳትም። ሕክምና ላይ ነው የምሰራው ነው ያለችኝ። መጀመሪያ ስጠየቅ ምን እንደተጠየቅኩኝ ታውቂያለሽ? እንትኑ ሁሉም ነገር ካለቀ በኋላ ምንድነው የምትፈልጊው? እንዲቃጠል ነው የምትፈልጊው ወይስ ልትቀብሪው ነው ተብዬ የተጠየቅኩት? እኔ መጥፎ ሴት ብሆን ይሄ ልጅ ጥሎኝ የሄደ ሰው ነው ከሞተ በኋላ ሌላ ህይወት ውስጥ እንደገባ ሁሉ ሰምቻለሁ። ከሞተ በኋላ ማለት ነው። እማውቀው ጉዳይ የለም። ቤተሰቦቹ ግን ያውቃሉ። እኔ እዚህ ጋር ስሰቃይ እሱ ሌላ ትዳር ነበረው ሌላ ቦታ። እኔ የማውቀው ጉዳይ የለም። ያንን እንኳን ኢግኖር አድርጌ ነው አንድና አንድ እሱ ነው ብዬ ይሄን ነገር ያደረኩት። አይ የራሱ ጉዳይ ይቃጠል አላልኩኝም። አይ የራሱ ጉዳይ እዚህ ይቀበር አላልኩኝም። ለምን ብዬ ነው የምደክመው አላልኩኝም። እዚህ ጋር ልጄ ማሚ እባክሽ ና ትሂጂ እያለችኝ ተነስቼ ሄድኩት ስላከበርኳቸው ነው። አሁን ደግሞ 10 ጊዜ እንደዚህ እኔ ውጤቱን ለወንድምየው ከመጀመሪያ እስከ መጨረሻ ያገኘሁትን
ነገር ልገራችሁ፣ ይሄንን ካልተጠቀማችሁ ተበድላችኋል። ምንም አይነት ነገር የለም ያለ ንጽህና በስተቀር እኔ በንጽህና ነው